ቤኪ ስፖርት ዕለታዊና አጫጭር ስፖርታዊ መረጃዎች። ውድ የዩቲዩብ ቻናል ቤተሰቦቻችን የዕለቱን አጫጭር ስፖርታዊ መረጃዎች ወደ እናንተ ይዘን መጥተናል። በቅድሚያ የኢትዮጵያ ብሔራዊ ቡድን ስንመለከት ቀን 10 ሰዓት ላይ የሳኦ ቶሚያቸውን 1-0 በሆነ ውጤት ሲያሸንፍ የማሸነፊያውንም ግብ ቸርነት ጉጉሳ አስቆጥሯል። በድምር ውጤትም የኢትዮጵያ ብሔራዊ ቡድን 4-0 በሆነ ውጤት በማሸነፍ ለአፍሪካ ዋንጫ የማጣሪያ ምድብ ውስጥ በመግባት አሰልጣኝ ዮሐንስ ሳሌም ቡድኑን ከተረከበ ጀምሮ ያደረጋቸውን 2 ጨዋታዎች በማሸነፍ ጥሩ ጅማሮ አድርጓል። ሌላው በአውሮፓ ምድር የተካሄደ ጨዋታ ሲሆን ለዓለም ዋንጫ ለማለፍ የተደረጉ አጓጊ ጨዋታዎች ሲካሄዱ ጣሊያን ከቦስኒያ አንዳቻ፣ ቼክ ሪፐብሊክ ከዴንማርክ 2-2፣ ፖላንድ ከስዊድን 3-2 በማሸነፍ ቱርክ ኮሶቮን 1-0 በማሸነፍ ጣሊያን በመለያ ምት በመሸነፍ ስትወድቅ ዴንማርክም በመለያ ምት ወድቃለች። ፖላንድ ስዊድንን ባሸነፈችበት ጨዋታ የአርሰናሉ ድንቅ አጥቂ ቪክተር ዮኬሬሽ ሀገሩን 88ኛ ደቂቃ ላይ ባስቆጠረው ግብ አሸናፊ አድርጓል። ሌላኛው ቱርክ 1-0 በማሸነፍ ከ22 ዓመት በኋላ ለዓለም ዋንጫ መብቃት ትላለች። ጣሊያን ለ3 ተከታታይ ዓመታት ከዓለም ዋንጫ ውጪ ስትሆን በሌላ ሀገራት የወዳጅነት ጨዋታ እንግሊዝ በጃፓን 1-0 ሽንፈት አስተናግዳለች። ሌላው ስፔን ከግብጽ ባደረጉት ጨዋታ 0-0 በሆነ በአቻ ውጤት ተጠናቋል። ዩናይትድን ወደሚመለከቱ መረጃዎች ስናል የማንቸስተር ዩናይትድ ተጫዋች የሆነው ሊሳንድሮ ማርቲኔዝ ከጉዳቱ በማገገም ከኢንተርናሽናል ብሬክ መልስ ለሚደረጉ ጨዋታዎች ዝግጁ እንደሆነና ከሊድስ ዩናይትድ ጋር ለሚደረጉ ጨዋታ ብቁ ሆኖ እንደሚገኝ ይጠበቃል። ሌላው የማንቸስተር ዩናይትድ ተጫዋች የሆነው ፓትሪክ ዶርጉ ገና ከጉዳቱ እንዳላገገመና እሱም ቢሆን በቅርቡ ወደ ሜዳ እንደሚመለስ ተነግሯል። ሌላው ማንቸስተር ዩናይትድን በተመለከተ የተሰማው ትልቁ ጉዳይ በክረምቱ ከፍተኛ የቡድን መልሶ ግንባታ ሊያካሄድ መሆኑና በዚህም መሰረት ክለቡን ለቀው ከሚወጡ ተጫዋቾች እስከ 100 ሚሊዮን ፓውንድ ድረስ ለማግኘት ያቀደ ሲሆን ከዋናው ቲም 5 ተጫዋቾችን ለመሸጥ ያሰበ ሲሆን ማኑኤል ኡጋርቴ፣ ጆሹዋ ዝርኪዚ፣ አንድሬ ኦናና፣ ራስመስ ሆይሉን የመሳሰሉ ተጫዋቾችና ማርከስ ራሽፎርድን ለባርሳ በቋሚነት በመሸጥ በእነሱ በሚገኘው ገንዘብ ለግራ ክንፍ፣ ለግራ መስመር ተከላካይና ሚድፊልዱን በማጠናከር ትልቅ የዝውውር መስኮት ያሳልፋል ተብሎ ስለሚጠበቅ ማንቸስተር ዩናይትድ በዚህ ዝውውር መስኮት በጣም ስራ የበዛበትና አስቸጋሪ ዝውውር መስኮት እንደሚያሳልፍ ይጠበቃል። ወደ አርሰናል ስንመለከት ደግሞ አርዳ ጉለርን ለማስፈረም የሚያደርገውን ፉክክር መቀላቀሉና ተጫዋቹ በማድሪድ ቤት ጥሩ ጊዜ እያሳለፈ ሲሆን ከአርሰናል በተጨማሪም ቼልሲ የተጫዋቹ ፈላጊ ሲሆን ሌላው አርሰናል በአንቶኒ ጎርደን ለማስፈረም እንደሚፈልግና ተመጣጣኝ ዋጋ ወደ ክለቡ ለማምጣት ያቀደ ሲሆን ኒውካስትል ዩናይትድ ግን ተጫዋቹን በከፍተኛ ዋጋ እንደሚለቅና አለበዛ በቀጣይ ዓመት እንዲሆን በኒውካስትል ዩናይትድ እንደሚቆይ የተናገሩ ሲሆን አርሰናል ተጫዋቹን ለማስፈረም ጥረት እንደሚያደርግና ከሱ በተጨማሪም ሌሎች ብዙ ተጫዋቾች እንደያዘ ተነግሯል። በሌላም ዜና ሀገራቸውን ወክለው የሄዱት ተጫዋቾች ያለምንም ጉዳት ወደ አርሰናል የተመለሱ ሲሆን ቅዳሜ ምሽት 4 ሰዓት ላይ አርሰናል ከሳውዛምፕተን በኤፍኤ ካፕ በሚያደርጉ ጨዋታ ላይም እንደሚኖሩ ተነግሯል። ሌላው ከአርሰናል መረጃ ስንወጣ ቶተንሃም ሆትስፐር አዲሱ አሰልጣኛቸው አድርገው ሮበርት ዲዘርቢን ሾመዋል። የክለቡ ዋና አሰልጣኝ አድርገው የሾሙት የ5 ዓመት ውልና ከፍተኛ ደሞዝ ተከፋይ በመሆን የቶተንሃም አዲሱ አሰልጣኝ ሮበርት ዲዘርቢ ሆኗል።